ሰላም ተመልካቾቻችን እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ዛሬ እንደ ልማዳችን አንድ የእግዚአብሔርን ሐሳብ ለመካፈል ወደ እናንተ መጥቻለሁ። እሱም ስጥ ይሰጥሃል፣ ካልሰጠ አይሰጥህም የሚል ነው። እንግዲህ መንፈሳዊ ሕግ ነው። ስጥ ይሰጥሃል የሚለው ሕግ መንፈሳዊ ሕግ ነው። ትንሽ ማብራሪያ አብረን እናያለን። እግዚአብሔር እንግዲህ የሰው ልጆችን በመልኩ እንደ አምሳሉ ፈጥሯል። የእግዚአብሔር ባህሪ ደግሞ ሰጪ ነው። እግዚአብሔር በባህሪው ሰጪ ነው። ለሰው ልጆችም ለተለያዩ ፍጥረታትም የሚያስፈልጋቸውን ነገር ይሰጣቸዋል። እየሰጠንም ነው እስከዛሬ እና በትንሹ እግዚአብሔር ለሰው ልጆች ከሰጣቸው ነገሮች ትንሽ ነገር አንደኛ አሁን ያለንበትን ምድር በነፃ ነው ሰጠነው፣ አልከፈልንም። ሁለተኛ ምንበላው ምግብ እግዚአብሔር ለሰው ልጆች የሰጠው በነፃ ነው። የሰው ልጅ ለሰው ልጅ ነው እንጂ የሚሸጠው እግዚአብሔር ሰውን አስከፍሎት አይደለም። የተለያየ ምግብ ምድር እንድታበቅል ያደረገው በነፃ ሰጥቷል። ቀጥሎ ውሃን እግዚአብሔር በነፃ ነው ሰጠው። የተለያየ ቦታ ምንጭ፣ ባህር፣ የተለያየ ጉድጓድ ስትቆፍሩ የምታገኙት ውሃ ከእግዚአብሔር ገዝታችሁ አይደለም፣ ስጦታ ነው። ሌላው ደግሞ ሰውነታችን ነው። ይህን ሰውነት ከእግዚአብሔር በነፃ ነው ተቀበሉ። ምንም ያስከፈለን ነገር የለም። ሲቀጥል እስትንፋስ፣ ሰውነት ብቻውን ምንም ሊያደርግ አይችልም። መተንፈስ አለበት። ያው ለመሆን እስትንፋስ አስፈልገዋል። እስትንፋስን በአፍንጫችን የሰጠን በነፃ ነው። ደግሞ ሰው ቆሞ መሄድ ሲጀምር ጤና ያስፈልገዋል። ጤና የእግዚአብሔር ስጦታ ነው። ሲቀጥል እድሜ፣ ጤና ብቻ ደግሞ አጠር ያለ እድሜ ካለ 1 ዓመት 2 ዓመት ለመኖር ጤና ብዙም አያስደስትም። እድሜን ደግሞ ይሰጣል እግዚአብሔር 50 60 100 ከዛም የሚያልፍ ካለ ማለት ነው። እና እነዚህ ብቻ አይደሉም፣ ከቁጥር በላይ የሆኑ ስጦታዎችን ከእግዚአብሔር ተቀብለናል። ዛሬም እየተቀበልን ነው። አሁንም የእግዚአብሔር ስጦታ ያስፈልገናል፣ እየተቀበልን ነው። እና እኛን ደግሞ ይህን ሁሉ ስጦታ ከሰጠን በኋላ አንድ ትእዛዝ ሰጥቶናል። ለድሆች እኔ ከሰጠሁት ነገር ለድሆችና ለቤተ ክርስቲያን ለተቸገሩ ሰዎች ስጦታ ስጡ፣ እኔ ከሰጠኋችሁ ውስጥ አካፍሉ የሚል ትእዛዝ አለ። ስጡ ይሰጣችኋል። ሉቃስ 6:38 ስናይ ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተጨቁኖና ተነቅንቆ ይሰፍርላችኋል ይለናል። ኢየሱስ እንግዲህ ሉቃስ 6:38 ላይ ሲናገር ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተነቅንቆና ተጨቁኖ ይመለስላችኋል። ኢሳይያስ 58:6-7 ላይ ደግሞ ስናይ እኔ የመረጥኩት ጾም ይህ አይደለምን? እንጀራዬን ለተራቤ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤቴ ታስገባ ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከስጋ ዘመድ እንዳትሸሸግ አይደለምን ይላል። ኢሳይያስ ላይ የምናየው እኔ የሚፈልገው ጾም ይህ አይደለምን? እንጀራዬን ለተራበ ሰው ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤቴ ታስገባ ዘንድ፣ ታበላቸው ታጠጣቸው ዘንድ፣ የተራቆተውን ብታይ ታለብሰው ዘንድ፣ ከስጋ ዘመድ እንዳትሸሸግ አይደለምን? እንደገና በሌላ ስፍራ ስናይ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። እንግዲህ ለድሃ መስጠት ማለት በተቃራኒው ለእግዚአብሔር ማበደር ማለት ነው። እና ትልቁ ችግር እግዚአብሔር ለድሆች በቀጥታ አይሰጥም። ከሰማይ ገንዘብ አያዘንብም፣ ወይም እህል ሌላ ነገር አያዘንብላቸው። ለድሆች ለመስጠት የሚሰጠው ለኛ በእኛ በኩል እንዲሄድ እግዚአብሔር ለኛ ነው የሚሰጠው። እችን ሐሳብ ያዟት። ለድሆች እግዚአብሔር ለመድረስ ካሰበ ለኛ ነው የሚሰጠን። አሁን እየበላን ላለ ነው፣ አሁን እየሰራን ላለ ነው፣ አሁን እየለበስን ላለ ነው ሲሰጠን፣ እኛ ደግሞ ለማይበላው ለማይለብሰው ጥሩ ነገር ለሌለው ሰው እንድንሰጥ ለኛ ነው የሚሰጠን፣ በእኛ በኩል እንዲያልፍ። ይሄ እንግዲህ እግዚአብሔር አሰራር ነው፣ ምንም ማድረግ አይቻልም። ከሰማይ ልብስ፣ ምግብ፣ እህል፣ ገንዘብ፣ ሌላ ነገር እግዚአብሔር ስትሬት አያወርድም ለማንም ማለት ነው። እና እንደ አጋጣሚ ሆኖ አንዳንዶቻችን የተቀበልነውን በሙሉ እኛ ጋር እናስቀረዋለን፣ አንሰጥም። አንዳንዶቻችን እንሰጣለን። እንግዲህ ሁሉም ሰው ጥሩ፣ ሁሉም ሰው መጥፎ አይባልም። የገባው ሰው አለ የሚያካፍል፣ የሚሰጥ፣ የሚያለብስ፣ የሚያበላ። ደግሞ ምንም ያልገባው አለ የተሰጠውን በሙሉ ለራሱና ለቤቱ ብቻ የሚያደርግ እና ለሚሰጥ ይሰጠዋል። እግዚአብሔር የሆነ ነገር ሰጥቶ አንተ ደግሞ ለሌላቸው ሰዎች ስትሰጥ ይበልጥ እጥፍ አድርጎ ይሰጥሃል። ለአንድ ሰው የሚሰጥ ከሆነ ለ5 ሰው እንዲሰጥ፣ ለ5 የሚሰጥ ከሆነ ለ10 ሰው እንዲሰጥ እግዚአብሔር ጨምሮ ይሰጣል። ግን የማይሰጥ ከሆነስ እግዚአብሔር 2 ነገር ነው የሚያደርገው። ይህን ሁሉ ነገር ቅድም የጠቀስኳቸውን ነገር ሁሉ ሰጥቷችሁ እናንተ ደግሞ ካገኛችሁት ነገር የተራቆተውን ማታለብሱ ከሆነ፣ ተራበውን ማታበሉ ከሆነ፣ ድሃውን ማታስጠጉ፣ የቻላችሁትን ነገር ማታረጉ ከሆነ ወይም ማናደርግ ከሆነ እግዚአብሔር 2 ነገር አድርጎብናል። አንደኛው ነገር ለኛ ብቻ የሚበቃው ነገር ይሰጠናል። እንግዲህ ለድሆች የሚተርፍ ነገር ሰጥቶን
ለድሆች የማንሰጥ ከሆነ ለኛ ብቻ ለቤታችን ብቻ የሚበቃው ነገር ለክቶ ሰጠናል። ከዛ መጀመሪያም አትሰጥም፣ አሁን ደግሞ ትንሽ ነው ተሰጠ። እሷን እንደምን አጣጥመ እንደምንም ቀናንሰ ቆጥበ ለቤት ትጠቀማለህ። ሁለተኛ ደግሞ ገንዘቡን ሲሰጥ ከሌላ ነገር ጋር ነው ገንዘቡን የሚሰጠው። አንደኛ ከበላተኛ ጋር በዚህ ጋር ይሰርቀሃል፣ በዛ ጋር ይዘርፋል፣ በዚህ ጋር ተበድሮ ይጠፋብሃል፣ በዛ ጋር እንደዚህ ያደርጋል። ሁለተኛ ሰላም ከማጣት ከሽብር ጋር። አንዳንዶች እንግዲህ እንደምታዩት ብዙ ገንዘብ አላቸው፣ ብዙ መኪና፣ ብዙ ነገር አላቸው፣ ግን ህይወታቸው የተስተካከለ አይደለም። ሁሌ እንደተሸበሩ፣ ሁሌ እንደተጨነቁ፣ ሁሌ በበሽታ እንደታመሙ ነው። እንደዚህ አይነት ስጦታ የሚሰጠው ሰው አለ፣ ለድሆች የማያካፍ ለቤተ ክርስቲያን የማይሰጥ የሚገባውን የሚጠበቅበትን የማያደርግ ካለው ነገር እግዚአብሔር ከሰጠው ነገር የማንሰጥ ሲሆን እግዚአብሔር ከሌላ ነገር ጋር ይሰጣል። አንደኛው በላተኛ፣ ሁለተኛው በቃ ሰላም ከማጣት ጋር ከሽብር ጋር፣ ሌላው ከበሽታ ጋር። ብዙ ገንዘብ ኖሯችሁ ጥሩ ነገር መብላት የቻላችሁ እንዳትበሉ፣ ጥሩ ነገር መጠጣት የቻላችሁ እንዳትጠጡ ያደርገናል። ይሄ እግዚአብሔር የሰጠንን ነገር የማንሰጥ ቅን ባለመሆናችን የሚመጣብን ነገር እንግዲህ ሌላ ምክንያት አለ። በቅሚያ ያገኘነው፣ በሙስና ያገኘነው፣ በተለያየ ነገር የድሆችን ገንዘብ ዘርፈን ብናመጣም ይሄ ነገር ይፈጠራል። ግን አንዱ አለመስጠት ነው እንጂ ሁሉም ምክንያት የዚህ ምክንያት አለመስጠት ነው ብዬ አልወስድም፣ ደግሞ አላምንም። ግን አንዱ ምክንያት አለመስጠት ነው። በሽታ፣ የተለያየ በሽታ፣ ስኳር፣ ደም ግፍት፣ ሌላም። ከዛ በኋላ ደረቅ ቅጣ ትባላለህ። ሰራተኞች ጮማ ይቆርጣሉ፣ አንተ የደረቀ ቅጣ ትበላለህ። ሰራተኞች ጥሩ ነገር ይጠጣሉ፣ አንተ ንጹህ ውሃ ብቻ እንድጠጣ ነው ተፈቀደልህ ይባላል። ያን ጊዜ ወደኋላ ልንመለስ ልናስብ፣ ለምን ሰራሁት? ለምን አከማቸውት? ምንድነው የጎደለኝ? በምን መንገድ ነው የገንዘብ የተሰበሰበውና ለሚያስፈልጋቸው እየሰጠው ነኝ ወይ የሚለውን ጥያቄ ራሳችንን ጠይቀን ከፈጣሪ ጋር ብንስማማ እግዚአብሔር ወደ ቀድሞ ሰላማችን፣ ወደ ቀድሞ ጤናችን ይመልሰናል። እና እነዚህ ብቻ አይደሉም፣ ያን የሰጠንን ነገር እንዳንጠቀም ከሚያደርጉት ነገሮች ጋር እግዚአብሔር ይሰጠናል። እግዚአብሔር ይቀጣል፣ እንደሚምረው ሁሉ ይቀጣል። እንደሚቀጣው ደግሞ የሚመለሱትን ይምራቸዋል። እግዚአብሔር ከዚህ ሁሉ ጠብቀን። የመጨረሻው ሐሳብ ስጡ ይሰጣችኋል ማለት ካልሰጣችሁ አይሰጣችሁም ማለት ነው። ስጡ ይሰጣችኋል ማለት ካልሰጣችሁ አይሰጣችሁም ማለት ነው። ይህ የማይሻር ዘላለማዊና መንፈሳዊ ሕግ ነው። በእግዚአብሔር የጸደቀ ሕግ ነው። ስጡ ይሰጣችኋል፣ ካልሰጣችሁ ደግሞ አይሰጣችሁም የሚል ይህ የማይሻር ዘላለማዊ መንፈሳዊ ሕግ ነው። እንደዚህ አይነት ጥሩ ትምህርቶችና ጥሩ ግንዛቤዎች እንዲደርሷችሁ የምትፈልጉ ቻናሉን ሰብስክራይብ፣ ላይክ፣ ሼር ታደርጉ እጠይቃለሁ። አመሰግናለሁ።